እንደዚህ ስልኩን አንስቶ እኮ ጠፍቶ አያውቅም። ስልኩን እኮ አጥፍቶ ጠፍቶ አያውቅም። ያብቴ አራትና ታረቀብኝ ወደዛ። ይኸውልሽ ይዘገያል እንጂ መቼም ይሁን መቼ እውነቱ ተደብቆ አይቀርም። እሺ ይወጣል። ሄሎ ይድነቃቸው። ይኸው ስልኩን ብሞክር አይሰራም። በፍጹም ሰላም ነው። መረጋጋት ነው ያለብሽ። ወይ ለፖሊስ ጣቢያ ማመልከት አለብን እንዴ? ለፖሊስ ማመልከትም ካለብን አዳሩን አይተን እናመለክታለን። ምን ወንጀለኛው ስራችን እያለ ሩቅ መንገድ መሄድ ምን አስፈልግ? የወንድምሽ ዮናታን ጉዳይ ቢሆን አፍንጫችን ስር ነው ያለው። ልክ ነህ። ወንጀለኛውማ አፍንጫችን ስር ነው የተቀመጠው። መጀመሪያም ስነግራችሁ አላምን ብላችሁ ነው። ታዲያ እሱን እኮ ነው የምልሽ። ለማንኛውም እያንዳንዱን እንቅስቃሴዋን በአይነ ቁራኛ ተከታተያት። እንቅልፍም አልተኛም። ሰልዬ ለዚህ መብሰልሽን ገና አሁን ያወኩልሽ። እሺ ቻው በቃ። ሁሉ ነገር ሰላም ነው? እኛ እንዳሰብነው እየሄደ ነው? በጣም ጥሩ፣ በጣም ጥሩ። እሺ አቶ ይድነቃቸው ምን አሉ? ምንስ ቢል ምን አገባሽ አንቺ? እንዴት አገባኝም? ተይ ግን ሰላም፣ እንደዚህ ልቤን እንደ ሾክ የሚወጋ ቃል አትናገሪ። አስመሳይ! ሁሉንም ነገር እኮ አውቄዋለሁ። ግን ከነገ ዛሬ ትሻሻያለሽ ብዬ ብጠብቅም አንቺ ግን ያው ነሽ። ንገሪኝ ባይ። የውልሽ ምርቃት ያኔ ህፃን ነበርሽ። ሳቂታ ድምፅሽ ራሱ ሲያምር በቃ ያን ያስታወስን። በተለይ እናትሽ በለቅሶ በቃ አይኗ ሊጠፋ ደርሷል። ተረጋግተሽ ስሚኝ። አጎትሽ አለማየሁ ማለት ነው ነኝ። አጎቴ እንደሆንክም እኮ በደብዳቤ ነገርከኝ። እኔ ደግሞ የመጣሁት አጎትም እናትም እንደሌለ ልነግርህ ነው። ሌላ የምትለኝ ነገር ከሌለ እኔ ልሄድ ነው። አልገባሽም እኮ። ያልገባችሁ እናንተ ናችሁ። ቆይ ለምንድን ነው ፍለጋ የመጣኸው? እኔ ቆሻሻ ላይ ስትሉኝ የት ነበራችሁ? ድጋሚ አትመጡብኝ እሺ? አልጨረስኩም። ለምንድን ነው ደብተሬን የቀደድሽብኝ? ማን ያንቺን ደብተር የሚቀድብሽ? መቼም ከኔና ከአንቺ ውጪ እዚህ ማንም የለም አይደለ? ያንቺን ደብተር ለምን እንደምቀደው ባንቺ መቀራ ነው የሚመስልሽ? ድብና አድርጌ ስለመቀኝ ነው አይቀደርሽው። ምን ምንድን ነው ያልሽው አንቺ? በጣም ስለመቀኝብኝ ምንድን ነው ያልሽው? አንቺ የመታሽኝ ታላቄ ነሽ። እኔ ምንም አይደለሽም። ሰላም ውድና የተወደዳችሁ ሹካማንኪያ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል እያለን ዛሬም በአዲስና በትኩስ ፍትፍት ወደ እናንተ መተናል። ምርቃት ተከታታይ ድራማ እንግዲህ ክፍል 5 ክፍል 6 ተለቋል። ክፍል 5 ላይ እንዳየነው ምርቃት ወላጅ ቤት ዘመዶቿን ወይም ወላጅ እናቷንና እንዲሁም አጎቷን አለማየሁን ማግኘቷ አግኝታለች። ግን ሰላም በተናገረቻት አንዳንድ ነገር ምክንያት እንደዚህ ከማታውቂው ሰው ጋር እኔ ከሰው ጋር አትገናኝ አይደለም ያልኩሽ፣ ግን ኩላሊት ልብ ምናምን ነገር ስለሚሰረቅ ሰው አትመኝ ብላ ስለነበረ ለማግኘት እጅግ በጣም ፈርታለች ማለት ነው። እና አጎቷ ሰለሞንም ፍራቷ ስለገባው በደብዳቤ ልኮላት ደብዳቤውን ስታነበው እንግዲህ እጅግ በጣም አልቅሳለች፣ ተሰብራም ነበርና እኔ አሁን ቤተሰብ አለኝ ሙሉ ነኝ ስትል የነዚህኞቹ ጭቅጫቄ መገለሏ በአንድ በኩል ያሳዝናታል። ወደዚህኛው ቤተሰብ እንዳትመለስ ደግሞ አንደኛም አታውቃቸውም፣ ሁለተኛም ደግሞ ለምን ቆሻሻ ላይ ተጣልኩ የሚባለው ጥያቄ እኔ ለምን ያኔ ቆሻሻ ላይ ሰጥሉኝ የት ነበራችሁ? ስለዚህ አጎትም እናትም የለኝም ብላ ድምዳሜ ላይ ደርሳለች ማለት ነው። እንግዲህ አቶ ይድነቃቸው ያው እናታቸው የውርሱን ገንዘብ ግማሽ አንተ ጋር ያለውን እኔም ጋር ያለውን አድርገን እናከፋፍል፣ በዚህ የተነሳ ልጆቼ እንዲጣሉብኝ አልፈልግም፣ ክፍተት እንዲፈጥሩብኝ አልፈልግም ብለው ቃል ተይዞ ለአንድ ወር ቀጠሮ ቢያዝም እዛ ቀጠሮ መድረስ ስላቃተው አቶ ዮናታንና አቶ ሰላም ወይዘሮ ሰላም እንግዲህ በዚህም የተነሳ አባቴን የገደልከው አንተ ነህ፣ እኔም ደግሞ አንተን አልለቅህም፣
ግዴታ እናት ሄዳ የቀጠረችበት ቀጠሮ መድረስ የለበትም የውርስ ገንዘቡን ልታሳውቀኝ ይገባል ብለው ግብ ተያይዘው ነበርና እንግዲህ አቶ ይድነቃቸው ዮናታንን አግቶታል ማለት ነው። እናታቸውም ጸበል እንደሄዱ አልተመለሱም። በዚህ መሀል ሰላምና ናርዶስ አንድ ቤት እየኖሩ እንደተጨቃጨቁ ሰላም ባገኘችው አጋጣሚ ናርዶስን በትራስ አፍናም ለመግደል ትሞክራለች። አይሆንላትም። ለማነቅም ትሞክራለች። አይሆንላትም። እንዲሁም ደብተሮቿን ትቀዳለች። ሁሌ ሰላም የሚባል ነገር የለም፣ ፍቅር የሚባል ነገር የለም። ምክንያቱም እነሱ የአባታችንን ውርስ ትወስድብናለች ብለው ስለሚያስቡ ሁለቱም የሚጠሏት ያሳደጓት እህታቸውን ምንም ወርቃ ብትገኝም እነሱ ናቸው ያሳደጓት። ግን ይሄ ገንዘብ ተብዬ ገና የውርስ ገንዘብ ትወስድብናለች፣ አባታችንን ውርስ ትወስዳለች በሚል ሁሉም ጥምድ አድርገው ይዘዋታል ማለት ነው። እና ሁሌ ደግሞ ወንድሜን ያሳገትሽው አንቺ ነሽ፣ ምንም ጊዜው ቢረዝምም በእውነቱ መውጣቱ አይቀርም እና ያኔ ይቆጭሻል፣ ወንድሜን አሳግተሽ እያለች ተቀጭቃታለች። ናርዶስም እሷ ወንድሟ ምንም ቢሆን ወንድሟ ነው፣ ወንድሟንስ ምን አርጋ ነው የምታሳግተው? ከማንስ ጋር በምን አቅሟ ነው የማግተው ብላ ምላሽን ብትሰጥም አቶ ይድነቃቸው የራሱን ወንጀል ለማሸፋፈን እሱ ያደረገው ነገር እንዳይነቃበት ወይም እንዳይታወቅበት ሲል ሰላምን በቅርብ እንድትከታተላትና ከሷ ውጭ ሌላ ማንም ይሄን ነገር ሊያረግ እንደማይችል ደጋግሞ ስለነገራት እንግዲህ እንቅልፍም አልተኛ ቁጭ ብዬ ስራዬና ስራዬ እሷ ብቻ ናት ብላለች። እና ናርዶስም ማታ ቤት ቁጭ ባለችበት እስከ ዛሬ ድረስ አልተመለሰም፣ እናታችን መምጫዋ ደረሰ፣ ስለዚህ ወንድሜ ምን ሆኖ ነው ብላ ስታለቅስ ምን ያነፋርቅሻል? አስመሳይ አልኮባይ ስታስመሳይ ነው እንጂ አንቺ ራስሽ ነሽ ያሳገዝሽው። እናቴ ስትመጣ አንቺ እንዳሳገዝሽው ስታቅ በስኳሯ ተነስቶ ስትበሳጭ ዲፈት ትልልሻለች። አንቺ አስመሳይ፣ እኔ አንቺን አይጥ መርዝ ራሱ ባገኝ አለቅሽም እያለች ሁሌ ትዝታለች። ምግብ ስትሰራ ይሁን ነገር አድርጋ ስጣታለች። ግን እሷ አይ ታላቄ ስለሆንሽ ብላ አክብራ ታልፋታለች። ነገር ግን ሰላም አናቷ ላይ የወጣው ገንዘብና ገንዘብ ስለሆነ ናርዶስን በፍጹም አትወዳትም። እና አቶ ይድነቃቸውም እወድሻለሁ አፈቅርሻለሁ ሲላት የአባቴ ኩያ ነህ እኮ ስትል የነበረችው ሴትዮ ግን የውርስ እንትኑን ማየት ትችያለሽ ምናምን ሲላት አንዴ እሺ ብላለች ማለት ነው። እናም እንግዲህ ከይድነቃቸው ጋር እያለች ስለ እንደዚህ ጉዳይ ስታወራ ከማን ጋር እንደምትገናኝ ስታወራ አቶ ይድነቃቸው ወዲያው ፊቱ ተቃይሯል ማለት ነው። ተቃይሮም ያለውን ነገር ሁኔታውን ግምቶች ቢጠይቃትም ሰላም ደግሞ ስላላየችው አይ እንደዚህ አይነት ሰው ነው በስተክክል ማለት ስላልቻለች አልነገረችውም። እሱም ደግሞ እንዴት አይነት ሰው ነው እንዲህ ጆሮ የታጠፈ ነው የተሰበረ ነው ሲል ነበር። እናም እንግዲህ የናርዶስ እናትም በህመምና በስቃይ መካከል ያለፈች ብዙ ፈተናን ያሳለፈች እንዲሁም ደግሞ ምንም በማያውቀውና ባልገባው ወንድሟ የናርዶስ አጎት የእናቷ ወንድም የሆነው ሰለሞን በጣም ብዙ ዋጋ ከፍሎ ትዳሩን አጥቶ ንብረቱን ገንዘቡን አጥቶ በይድነቃቸውና በአሳዳጊ አባቷ ሆዳምነቱን እነሱ ባደረጉባቸው መጥፎ ድርጊት የተነሳ እናትየቱም ለብዙ አመት አልጋ ላይ ቆይታ እሱም ደግሞ ሁሉ ነገሩን ገንዘቡንም ጉልበቱንም ሀብቱንም በትኖ እንግዲህ እስከ ዛሬ ድረስ ናርዶስን በመፈለግ ላይ ይገኛል። ሁሌ ናርዶስን ይከታተላታል። እድገቷን ከልጅነቷ እስከ እውቀቷ ዛሬ እንድኩናለች ነገ እንድኩናለች ቢላትም እናትና ማመን አልቻለችም። በቃ ማየት አለብኝ ልጄን እንዳይገዘኝ ልጄን እንዳይፈቀድልኝ ስትለውም አቶ ሰለሞን እጅግ በጣም ተበሳጭቶ አንቺ ካየሻት እሷንም እኛንም አደጋ ላይ መጣል ነው። አቶ ይድነቃቸውን ደግሞ ታውቂዋለሽ፣ ስለዚህ እጅግ በጣም መጥፎ ሰው ነው እና እባክሽ ብሏል ማለት ነው። እና እሷም አልሰማም ስትለው እናት ቆይ ምናምን ያሳለፈውን ነገር አስታውሶ እጅግ በጣም ጮሆ ጥሏት ወጥቷል። ወንድሜንም ዋጋ ማስከፈል እያለች እናትም ትብሰለሰላለች። እና ይንጋና መገናኘታችን አይቀርም ቀጥሬያታለሁ ብሏት ነበር። መንጋትም አልቀረም። ነግቶ ተቀጣጠሩበት ቦታ ቢገናኙም ግን ምንም አይነት ተስፋ ሳሰጠውና እስከዛሬ ድረስ የት እንደነበሩ ቆሻሻ ላይ ለምን እንደጣሏት ከዚህ በኋላ ደግሞ አሁን ላይ ለምን ፍለጋ እንደመጡ ብላ አመነጫጭቃ ጥላቸው ወጣለች። ጥላቸው